በዛሬው ቪዲዮአችን በቲክታክ በካፕል ኮንቴንት የምታውቋቸው የተለያዩ ወይም የተፋቱ ጥንዶችና የተፋቱበትን ምክንያት በዝርዝር ይዘንላችሁ ቀርበናል። እናንተ ብቻ እንደተለመደው ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። አንደኛ ልዩና ቅዱስ። ልዩና ቅዱስ እንደሚታወቀው ቲክታክ ላይ በካፕል ኮንቴንት በጣም የሚታወቁና ተወዳጅ የሆኑ ጥንዶች ነበሩ። በቪዲዮ ላይም እንደሚታየው ከሆነ ለብዙዎች አስተማሪና ፍቅር የሞላበት ቤት የሚኖሩ ይመስል ነበር። ልዩና ቅዱስ ፍቅር የጀመሩት የዩኒቨርሲቲ ተማሪዎች እያሉ ሲሆን የፍቅር ግንኙነታቸው ከፍ ብሎ ቅዱስ እናቱን እስከ ማስተዋወቅ ደርሶም እንደነበር ይታወቃል። የዩኒቨርሲቲ ተማሪ በነበሩበት ወቅት ልዩ ወደ ቤታቸው ከመሄድም በላይ ቤተሰቡ ጥሩ አቀባበል ያረጉላትና ጥሩ የሆነ ግንኙነት እንደነበራት ተናግራለች። ልዩና ቅዱስ የነበራቸውን የፍቅር ግንኙነት ጊዜያዊ ብቻ አድርጎ ማስቀረት ሳይሆን ወደ ትዳርም የመቀየር ዓላማ ስለነበራቸው የዩኒቨርሲቲ ትምህርታቸውን ከጨረሱ በኋላ ተጋብተው ለመኖር ወሰኑ። ይሄን ውሳኔያቸውን ግን ተማሪ ያለች ያስተዋወቃት እናቱም ሆነ ቤተሰቦቹ አልተቀበሉትም ነበር። እሱ እንዲያገባ ማንም አልፈለገም ነበር። ልዩና ቅዱስ የልብ ወግ በሚለው የዩቲዩብ ቻናል ባደረጉት ቃለ ምልልስ መሰረት ልዩ ስትናገር ቤተሰቦቹ ያለምንም አይነት ምክንያት ልንጋባ እንደሆነ ስንነግራቸው ፍቃዳቸውን ከለከሉን። እኛም ሁኔታውን ለማስረዳት እና የነበረን ፍቅር ወደ ትዳር መቀየር እንደምንፈልግ ራሳችን አናገርናቸው። ሽማግሌ ልከን እንኳን ጉዳዩ ምን እንደሆነ ለመጠየቅ ሞከርን። ነገር ግን አልተሳካም ነበር። እኛም በጊዜው የነበረን ፍቅር ይበልጥ ነበርና ቤተሰቦቻችን ትተን ራሳችን ቤት ተከራይተን ለመኖር ወሰንን። ከዛም የቤተሰብ ትውውቅና ቀለበት ለማድረግ ሲወስኑ ቤተሰቦቻቸውን ጠሯቸው። ልዩና ቅዱስ ደግሰው በጠሯቸው ሰርግ እንኳን የቅዱስ ቤተሰቦች አልተገኙም ነበር። ብቻ የተፈጠረው ነገር ያልተጠበቀና የሚያደናግጥ ነገር ቢሆንም ልዩና ቅዱስ የቀለበት ፕሮግራማቸውን ከጓደኞቻቸውና ከልዩ ቤተሰቦች ጋር አከበሩት። ከጊዜያት በኋላ ልዩ ሽማግሌ በመላክ ቤተሰቦቹን ይቅርታ በመጠየቅ ለመልስ እንዲመጡና እርቅ እንዲፈጠር ምንም ያክል ቢሞክሩም አልተሳካም ነበር። የቅዱስ ቤተሰቦች ምንም አይነት ፍላጎትና ፈቃደኝነትም አልነበራቸውም። ብቻ ልዩና ቅዱስ ይሄን ሁሉ የቤተሰብ ፈተና አልፈው ቀለበታቸውን አድርገውና ቤት ተከራይተው ሲኖሩ ደግሞ የፋይናንሻል ችግርም ነበረባቸው። ብቻ እንደምንም ብለው ያን ከባድ ጊዜ ካሳለፉት በኋላ ልዩ ቲክታክ መጀመር እንዳለባት ወሰነችና ቲክታክ ላይ ጠዋት ተነስታ ምግብ ስትሰራ፣ ባሏን ስትንከባከብ፣ ቤቷን ስታጸዳ፣ ብቻ የሴት ስራዎችን የምግብ ስራዎችን በአጠቃላይ በመስራት በብዙዎች ዘንድ በጣም ተወዳጅነትንና አድናቆትንም አተረፈች። ይህም ብቻ ሳይሆን ሚስት ማለት እንደ ልዩ ነው። ባለሙያ፣ ባሏን የምትንከባከብ፣ ቤቷን የምታጸዳ፣ ትጋት ያላት ጎበዝ ሚስት እየተባለ በየሶሻል ሚዲያው ራሱ ምሳሌ መሆን ጀመረች። ይሄ ተወዳጅነታቸው አድጎ የተለያዩ የማስታወቂያ ስራዎችን መስራት ጀመሩ። ህይወታቸውንም ከድሮ በተሻለ ሁኔታ መምራት ጀመሩ። ነገር ግን ልዩና ቅዱስ ልጅ ሳይወልዱ ማህበራዊ ሚዲያው ላይ ትንሽ ስለቆዩ ብዙ ሰዎች ለምንድን ነው የማትወልዱት የሚሉ ጥያቄዎችን ይጠይቋቸው ነበር። ያም ሆኖ ግን እግዚአብሔር ፈቅዶ ልዩ አረገዘች፣ በሰላምም ተገላገለች። ነገር ግን ከባዱ ነገር የመጣው ከዚህ በኋላ ነው። ልዩ ከወለደች ከጥቂት ወራት በኋላ የምትሰራቸው ቪዲዮዎች በሙሉ ብቻዋን ሆና ነው። ብቻዋን ሆና ረዘም ያለ ቪዲዮ መስራት ጀምራለች። ከዚያም አንዳንድ ሰዎች ለምንድነው ልዩ ብቻዋን ቪዲዮ መስራት የጀመረችው የሚሉ ቪዲዮዎችን መስራት ጀመሩ። ከዛም ሁሉም ሰው ወደ አካውንቷ እየገባ ይህንኑ ጉዳይ አረጋገጠ። ነገር ግን ልዩን በጣም ብዙ ሰዎች ለምንድነው ብቻሽን ቪዲዮ የምትሰሪው ለሚለው ጥያቄ አንድም ቀን ምንም አይነት ምላሽ ሳትሰጥ ተለያይተናልም አልተለያየንም ሳትል ቪዲዮዎቿን መስራት ብቻ ቀጠለች። ነገር ግን አንዳንድ ውስጥ አዋቂዎች ባደረጉት ክትትል መሰረት ትክክለኛው ነገር ታወቀ። ልዩና ቅዱስ ተለያይተዋል። የተለያዩበት ምክንያት ደግሞ የቅዱስ ቤተሰቦች ናቸው። ከመጀመሪያውኑ ፍቃደኛ አልነበሩም። ከዛም በኋላ ከወለደች በኋላ የቅዱስ እናትና እህት እንዲሁም ቤተሰቦቹ ወደ ቤታቸው መምጣት ሲጀምሩ ይሄኔ ነበር መጥፎ ዕድል ይዘው የመጡት። በመካከላቸው ገብተው አለያዩአቸው። ሁለተኛ ፋኒና ሳምሪ ኢትዮጵያ ውስጥ የካፕል ኮንቴንት የጀመሩ በጀርመን የሚኖሩ ተወዳጅ ካፕሎች ነበሩ። ፋኒና ሳምሪ የተገናኙበት አጋጣሚ ፋኒ ከሊቢያ በባህር ከሀገር ከወጣ በኋላ እና ጀርመን ከደረሰ በኋላ ቤትና ስራ እስከሚያገኝ ድረስ አንድ የመቆያ መንግስት የሰጠው ቤት ውስጥ ይኖር ነበር። ያ ቤት መኖሪያ ቤት ሳይሆን እንደ ትምህርት ቤት ሆኖ ተማሪዎች የሚኖሩበት ዶርም ነበር። ሳምሪ ደግሞ በ14 ዓመቷ ከኢትዮጵያ ወደ ጀርመን ወደ እናቷ የሄደች ሲሆን
ሲሆን በጊዜው ከእናቷ ጋር በሚኖርበት ጊዜ አንዳንድ አለመግባባቶች ይፈጠራሉ። በዚህ መሃል ሳምሪ ከፋኒ ጋር በኢንስታግራም ትውውቅ ነበራቸውና ከእናቷ ጋር የነበረው ሁኔታም በጣም ከባድና ለመኖር አስቸጋሪ ሲሆንባት ቤቱን ጥላ በኢንስታግራም ከምታውቀው ጓደኛዋ ከፋኒ ጋር በመሄድ እሱ ወደሚኖርበት መንግስት የሰጠው የትምህርት ቤት ዶርም ውስጥ አመራች። እዛ ዶርም ውስጥ አብረው ሲኖሩ በመጀመሪያ ንጹህ ጓደኝነት ብቻ የነበራቸው ቢሆንም ከጥቂት ጊዜ በኋላ ግን ቅርርባቸውና ጓደኝነታቸው ወደ ፍቅር ተቀየረ። ከዛም በጊዜው ገንዘብ መስራት ያስፈልጋቸው ነበርና ዩቲዩብ በመጀመር ያላቸውን የፍቅር ግንኙነት ዩቲዩብ ላይ በማሳየት ገንዘብ ለማግኘት ወሰኑና የካፕል ኮንቴንት ሳምሪ ኤንድ ፋኒ የሚል ዩቲዩብ አካውንት ከፈቱ። ይህ የካፕል ኮንቴንትን በኢትዮጵያ የመጀመሪያዎቹ የካፕል ኮንቴንትን የጀመሩ ጥንዶች አድርጓቸዋል። ከዛም ፋኒና ሳምሪ ስራቸውን በመስራት በዩቲዩብም ገንዘብ በማግኘት ትምህርታቸውን በመማር ጓደኝነታቸውንና ፍቅራቸውንም እየቀጠሉ መኖር ጀመሩ። ነገር ግን በዚህ መካከል የሳምሪ እናት ጂጂ በግንኙነታቸው ደስተኛ አልነበረችም ነበር። በተደጋጋሚ ዩቲዩብ ላይ በመውጣት እንዲሁም ቲክታክ ላይ ልጇንና የልጇን ባል መሳደብ ጀመረች። በመጀመሪያ አካባቢ ብዙዎቻችን ገንዘብ ለማግኘት ተመካክረው ነው የሰሩት ብለን ብናስብም ነገሩ ግን በተቃራኒው ነበር። ጂጂ ኪያ አሰቃቂ በሆነ ቃላት ልጇን፣ የልጇን ባል እንዲሁም ደግሞ የባሏን ቤተሰቦችን መናገር ጀመረች። ለአመታት ይህን ስታደርግ ቆየች። ከዛ በመሃል ላይ ታረቁ ተባለ። ከታረቁ ከጥቂት ጊዜ በኋላም ያው ስድቧን ቀጠለች ጂጂ ኪያ። ለአመታትም ፋኒ ምንም አይነት መልስ ሳይሰጥ የሚስቴ እናት ናት ብሎ አክብሯት የልጆቼም አያት ናት ብሎ ለአመታት አብረው ቆዩ። ነገር ግን አንድ ቀን ፋኒ የራሱ ዩቲዩብ አካውንት ላይ በመሄድ እኔና ሳምሪ ተፋተናል የሚል ርዕስ ያለው የዩቲዩብ ቪዲዮ ሰራ። በጣም ብዙ ሰዎችን ያነጋገረና ያስገረመ ጉዳይ ነበር። ነገር ግን ብዙ ሰዎች ሆን ብሎ ቪውና ላይክ ለማግኘት እንዲሁም ገንዘብ ለመሰብሰብ የተሰራ እንጂ እውነት ይሆናል ብሎ ማንም የገመተም የጠረጠረም አልነበረም። ምክንያቱም ለአመታት የሳምሪን እናት ስድብና ትችት ችሎ ኖሯል። ሲቀጥል ደግሞ የሁለት ልጆች እናትና አባት ሆነዋል። ከዚህ በኋላ ማንም ሰው ይፋታሉ ብሎ አይገምትም ነበር። ነገር ግን እውነትም ፋኒና ሳምሪ ተለያይተው ነበር። ከዛ በኋላ ወደ ተለያዩ ፖድካስቶች በመሄድና በየራሳቸው ቲክታክ አካውንት የተጣሉበትን ምክንያት መናገር ጀመሩ። በሳምሪ በኩል ያለው ከፋኒ ጋር የተፋቱበት ምክንያት የመጀመሪያው ገንዘብ ሰርተሽ አምጪ ይለኛል። እኔ ጀርመን ውስጥ የነርሲንግ ተማሪ ነኝ። ከትምህርት ቤት ስወጣ ደግሞ ሌላ ስራ አለኝ። በተጨማሪም ደግሞ ልጆችን ቴኬር አደርጋለሁ። ቤት ውስጥ ያለውን ስራ ሁሉ የምሰራው እኔ ነኝ። ሌላው ደግሞ በሁለት ዩቲዩብ አካውንት ቪዲዮ ቀርጻለሁ፣ ኤዲትም አደርጋለሁ። አንደኛው በካፕል አብረን የምንሰራው ቪዲዮ ሲሆን ሌላው ደግሞ በግል የምሰራው ሌላ አካውንት አለኝ። ይሄ ሁሉ ኃላፊነት እኔ ላይ ነው የተጫነው። ከዚህም በተጨማሪ ደግሞ ሌላ ስራ ስሪና ገንዘብ ተጨማሪ አምጪ ይለኛል። እሱ ግን ምንም አይነት ስራ አይሰራም። ቤት ውስጥ ነው ቁጭ ብሎ የሚውለው። ቤት ውስጥ እየዋለ እንኳን ልጆቹን በደንብ ቴኬር ያደርግም። የቤት ውስጥ ስራዎችንም ስራ አይሰራም። እኔ ከስራ መጥቼ እንሰራለት ነው የሚጠብቀው። የራሱ ክሬዲት ካርድ እያለ በእኔ ክሬዲት ካርድ መኪና ተበድሮ ገዝቷል። ቤት ውስጥም አንስማማም፣ እንጣላለን፣ አያከብረኝም፣ አይወደኝም። ከሆነ ጊዜ በኋላ ያመሻል፣ ይጠጣል። ከሌላ ሴት ጋር ደግሞ ግንኙነት እንዳለው ደርሼበታለሁ። አንድ ቀን ለስራ ሌላ ቦታ ሄድኩ ብሎ አድሮ በዛው አጋጣሚ ከሆነች ሴት ጋር እንዳደረ ደርሼበታለሁ በማለትም ምክንያቷን በዝርዝር ተናግራለች። በፋኒ በኩል ያለው ምክንያት ደግሞ አታከብረኝም፣ አትሰማኝም፣ እንደ ወንድ ከኔ ጋር ለመደባደብ ትነሳለች፣ ስራ አትሰራም፣ ሰነፍ ናት። መጀመሪያ አካባቢ ጥሩ ነበረች። ከዛ በኋላ ግን የእናቷን ምክር መስማት ጀምራለች። ከዛም አልፎ አንዳንዴ እናቷ ቤት ደርሳ ወደ ቤት ስትመለስ ጸባዋ ተቀያይሮ ትመለሳለች። እኔም አንድ ነገር እንደተነጋገሩና ስለኔ መጥፎ ነገር ሞልታ እንደላከቻት ይገባኛል። ብቻ እነዚህ ምክንያቶች ቤት ውስጥ አንድ ላይ ለመኖር ከባድ ሆኖብናል፣ ስለዚህም ተለያይተናል ብሎ የተለያየበትን ምክንያት በዚህ መልኩ ተናግሯል ማለት ነው። ሶስተኛ አዶናይና ጃኒ። የአዶናይና የጃኒ ፍቅር ከጥቂት ጊዜያት በፊት በማህበራዊ ሚዲያው በጣም የታወቀና ብዙዎች ጉድ ያሉለት ፍቅር እንደነበር ይታወቃል። የጃኒና የአዶናይ የፍቅር ግንኙነት የጀመረው ወይንም የተገናኙበት አጋጣሚ አዶናይ ከሚኖርበት ከሀገረ ካናዳ ኑሮውንና ስራውን ወደ ኢትዮጵያ ለማድረግ በመጣበት አጋጣሚ ከጃኒ ጋር ቪዲዮ ኮላብ በማድረግ በሚሰሩበት አጋጣሚ ነበር። በመጀመሪያ አካባቢ አዶናይና ጃኒ አንዳንድ ቪዲዮዎችን ኮላብ በማድረግ ይሰሩ የነበረ ሲሆን ከጥቂት ጊዜ በኋላ ግን በሁለታቸው መካከል የተለየ ግንኙነት እንዳለ ያስታውቅባቸው ነበር። ነገር ግን ሁለቱም ኖርማል ጓደኛሞች ብቻ ነን በማለት ሀሳባቸውን ሰጥተዋል። በተለይም ደግሞ አዶናይ ከአምለሰት ሙጬ ጋር ቃለ መጠይቅ ባደረገበት ጊዜ ጠያቂዋ አምለሰት
በማለት አዶናይ እንዲህ ስትል ጠየቀችው። አይንክ ላይ ፍቅር ያለው በሁለታችሁ መካከል የፍቅር ግንኙነት ያለ ይመስላል። እስኪ እውነታውን ይፋ አድርግ ብላ እድሉን ሰጣቸው። አዶናይም ፍጹም ጓደኛሞች ብቻ ነን፣ ሌላ አይነት ግንኙነት የለንም በማለት ተናገረ። ነገር ግን ከዚህ ቃለ መጠይቅ ከተመለሰ በኋላ ብዙም ሳይቆይ ቲክታክ ላይ ላይቭ በመግባት አንድ ቦሌ የሚገኝ ትልቅ ውድ የሆነ ሆቴልን በማዘጋት ፍቅሩን እንደገለጸላት ሁላችንም ተመልክተናል። ከዛም በቲክታክ አካውንታቸው ላይ በቀን ከ20 እና 30 ቪዲዮ በላይ በመልቀቅ የፍቅር ህይወታቸውን እንደ ተከታታይ ፊልም ለህዝብ ህይወታቸውን ይፋ ሲያደርጉ ኖረዋል። ለምሳሌ የሚበሉትን ምግብ፣ የሚያሳልፉትን ጊዜ፣ የሚሄዱበትን ቦታ፣ ሲዳንሱ፣ ሲጨፍሩ የተለያዩ ነገሮችን ሲያደርጉ የቆዩ ቢሆንም አንድ ቀን ግን ማንም ባልጠበቀው መንገድ ጃኒ እያለቀሰች የቲክታክ ቪዲዮ ሰራች። እሱም ጆን ዳንኤል ወይም የቀድሞ ፍቅረኛዋ እያስቸገራት እንደሆነ አካውንቷን እንዳዘጋው በፊትም የፍቅር ግንኙነት በጀመሩበት ጊዜም ቢሆን እንደሚያሰቃያት እንደሚደበድባትና እንዲሁም ደግሞ እንደሚያስፈራራት በተለይም ደግሞ የምትጠቀምበትንና ስራ የምትሰራበትን የቲክታክ አካውንቷን እንደሚያዘጋባት አዘግቶባትም እንደሚያውቅ እያለቀሰች የሚያሳይ ቪዲዮ ሰራች። ከሰዓታት በኋላ በምላሹ ጆን ዳንኤል በመካከላቸው ስለነበረው ነገር እንዲህ ሲል ይፋ አደረገ። አካውንቷን እሱ እንዳላዘጋባት ጀመርም አንድ ሰው ብቻውን የሰውን ፕራይቬት አካውንት የማዘጋት ችሎታ የለውም። እንዴት አድርጌ ነው የሷን አካውንት ላዘጋው የምችለው? ስለዚህ ይሄ ነገር ሙሉ በሙሉ ውሸት ነው። ሌላው ደግሞ የፍቅር ግንኙነት በነበረን ሰዓት ይደበድበኛል፣ ጉዳትም አድርሶብኛል ብላ ያወጣችው የፎቶ ማስረጃም እሷ እንዳለችው ሳይሆን እኔ ከዚህ በኋላ የፍቅር ግንኙነት ይበቃናል እንለያይ ስላት ራሷን ለማጥፋት ባደረገችው ሙከራ የደረሰባት የአካል ጉዳት ነው እንጂ እኔ አይደለሁም። እንደውም ራሷን ከማጥፋትና ራሷን ከመጉዳት የታደግኳት እኔ ነኝ እንጂ እስካሁን ድረስ ራሷ ላይ የሆነ ጉዳት ታደርስ ነበር። ስለዚህ ይሄኛው ወሬ ሙሉ በሙሉ ውሸት ነው። ከዚህ ይልቅ የማትተወኝ የምትከታተለኝና የምትወደኝ እሷ ነች። ምክንያቱም ከአዶናይ ጋር የፍቅር ግንኙነት ጀምራ ባለፈው ጥር ወር ላይ ለጥምቀት ጎንደር ሄዶ በነበረበት ጊዜ አዶናይ ሳሎን ሆኖ እሷ ደግሞ መታጠቢያ ቤት ሆና ደውላልኝ ጆን ዳንኤል ሳሎን ነው ያለው፣ እኔ ሽንት ቤት ነኝ፣ ደግሞ ምራቆቴ ነኝ፣ አንተስ ብቻ ነው ወይስ ከናዮ ጋር ነው እያለች ስታወራ የነበረው የድምጽ ማስረጃ ስለነበረው ሙሉ በሙሉ ለቀቀባት። ጆን ዳንኤልም ጨምሮ እንደውም ሌሎች የቪዲዮ ማስረጃዎችም አሉኝ፣ ለኔ ትልክልኝ የነበሩ የተለያዩ የራቁት ቪዲዮዎችም እጄ ላይ ይገኛሉ በማለት ያልተጠበቀና የብዙዎችን ጆሮ ጭው የሚያደርግ ነገር በራሱ ቲክታክ አካውንት ለህዝቡ ይፋ አደረገ። ይህ የወጣው ነገር የኢትዮጵያን ህዝብ ለሁለት ከፈለ። ግማሹ ሲጀመር ጃኒ ለአዶናይ አትመጥነውም፣ ከአዶናይ በፊት ራሱ ከጆን ዳንኤል ጋርና ከተለያዩ ወንዶችም የፍቅር ግንኙነት ነበራት። አዶናይ ደግሞ ንጹህና ጥሩ ልብ ያለው አፍቃሪ ሰው በመሆኑ እንደሱ ንጹህና ጥሩ ልብ ያላት ልጅ ትገባዋለች። ሲጀመርም አብረው መኖራቸው ትክክል አልነበረም ሲሉ፣ ሌሎቹ ደግሞ የጃኒ ያለፈ ታሪኳ አልፏል፣ የአሁኑንም ቢሆን ጆን ዳንኤል አቀነባብሮ ውሸቱን ይሆናል የለቀቀባት በማለት ለጃኒ ያላቸውን ፍቅር ገልጸውላታል። ከዚህ ሁሉ ነገር በኋላ ጆን ዳንኤልና አዶናይ አብረው ይቀጥላሉ ወይስ ይለያያሉ ተብሎ ብዙዎች በጉጉት ሲጠብቁት የነበረ ቢሆንም ከጥቂት ጊዜ መለያየት በኋላ ድጋሚ አብረው በመሆን ያላቸውን ፍቅር አሳይተዋል። በተጨማሪም ለትንሳኤ በዓል ደግሞ የጃኒ ቤተሰብና የአዶናይ ቤተሰብ በአንድነት በዓሉን በማክበር ያላቸውን አንድነት ለማጠናከር የሞከሩ ቢሆንም ከጥቂት ሳምንታት በኋላ ግን ሁለቱም በየራሳቸው የቲክታክ አካውንት ከዚህ በኋላ ተለያይተናል፣ ሁለታችንም የየራሳችን መንገድ መርጠናል በማለት ፖስት ማድረጋቸው ይታወሳል። በዚህ ምክንያት አብዛኛው ሰው ቀለበት ሊያደርግላት ወይም ሊጋቡ እኛን ሰርፕራይዝ ለማድረግ ነው እንጂ በእውነት ጃኒና አዶናይ በፍጹም አይለያዩም፣ ቢለያዩ ኑሮ ባለፈው በተፈጠረው ነገር ይለያዩ ነበር በማለት የእነሱን መለያየትና አብሮ መሆን ሲጠባበቁ የነበረ ቢሆንም ነገር ግን ጉዳዩ እውነት ሆኖ ጃኒና አዶናይ ምክንያታቸውን ግልጽ ባልሆነ መንገድ ተለያይተዋል። አንዳንድ ያልተረጋገጡ መረጃዎች ስለ ጃኒና ስለ አዶናይ መለያየት እንዲህ የሚሉ አንድምታዎችን ሰጥተዋል። የመጀመሪያው የአዶናይ እናት ጃኒን ስላልወደደቻት በዛ ምክንያት ነው የተለያዩ የሚል ሲሆን፣ ሌላው ደግሞ ሲጀመርም ጃኒና አዶናይ ለቢዝነስ እንጂ እውነተኛ ለፍቅር የሚሆን ጸባይ ስላልነበራቸው ማለትም የጃኒ ጸባይ ለአዶናይ የሚመች ስላልሆነ ነው የተለያዩት በማለት የየራሳቸውን ግምት ሰጥተዋል። አራተኛ መንቴና ረዱ። መንቴና ረዱ ገና ከልጅነታቸው ጀምሮ ፍቅርን የጀመሩ ሲሆን አንዳንድ ቢዝነሶችን አብረው በመጀመር ህይወታቸውን ወደ ተሻለ ደረጃ ለማድረስ ሲተጉ የነበሩ ወጣቶች ሲሆኑ ከጥቂት ዓመታት በፊት ቲክታክ ላይ ያላቸውን የፍቅር ግንኙነት እንዲሁም ደግሞ ስራቸውን በማጋራት ይታወቁ ነበር። ፍቅራቸውም ወደ ትዳር አድርጎ ተጋብተው
ተጋብተው ይኖሩ የነበረና የተለያዩ የካፕል ኮንቴንቶችን በጋራ በመስራት የሚታወቁ ሲሆን ከጥቂት ጊዜ በኋላም ረዱ እርጉዝ መሆኗ ታወቀ። እርጉዝ ሆናም አንዳንድ የቲክታክ ቪዲዮዎችን ትሰራ ነበር። አብረውን በጋራ ይሰሩ ነበር። ነገር ግን በሶሻል ሚዲያው ብዙዎችን ያስደነገጠ አንድ ነገር ተሰማ። እሱም ረዱ የ8 ወር እርጉዝ በነበረችበት ጊዜ ባሏ ምንቴ ከሌላ ሴት ጋር ችት ሲያደርግ እጅ ከፍንጅ ተያዘ የሚሉ ወሬዎች በየሶሻል ሚዲያው መሰራጨት ጀመሩ። ወሬውም ውሸት አልነበረም፣ እውነትም የረዱ ባል ምንቴ የ8 ወር እርጉዝ በነበረችበት ጊዜ ከሌላ ሴት ጋር ችት አድርጎባት ነበር። በዚህ ምክንያት ተለያዩ። ቤተሰቦቻችን ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ።